እንደምን አላችሁ ክቡራን። ይሄኛው ቪዲዮ የሪሚዲያል ጂኦግራፊን በሚገባ የሚያብራራ ቪዲዮ ነው። ቀስ ብለን እያንዳንዷን ቶፒክ ፈተና ላይ እንዴት ይመጣሉ ጥያቄዎች የሚለውን ከዚህ ከሪሚዲያል ጂኦግራፊ ላይ ምን ማወቅ አለባቸው የሚለውን ከቻፕተር 1 ጀምሮ የመጀመሪያ ቪዲዮ ነው። እንኳን እንግዲህ ወደዚህ ቻናል መጣችሁ። አሁን ይህንን ቻናል የግዴታ ሰብስክራይብ ማድረግ አለባችሁ፣ ምክንያቱም የሚጠቅማችሁ ስለሆነ ማለት ነው። ምንም ወሬ ሳላንዛዛ ቀጥታ ወደ ዩኒት 1 እንግባ። ዩኒት 1 ላይ ኢንትሮዳክሽን ነው ያለው፣ ስለ ሳይንስ ኦፍ ጂኦግራፊ፣ ስለ ዲፊኒሽን እና ኮንሴፕት። እዚህ ጋር ፈተናዎች እንዴት ይመጣሉ የሚለውን ነገር በደንብ እያወቀን እየተማርን ነው የምንሄደው። ለእናንተ አዲስ ነገር አይደለም ይሄ፣ ግን በሚገባ ደግሞ እያንዳንዷን ነጥብ እያነሳን ማወቅ አለብን። በየመሃሉ በጣም ብዙ ምስጢሮችንም የምንነግራችሁ ይሆናል። እስከ መጨረሻው ይህን ቪዲዮ ተመልከቱ። ለጓደኞቻችሁም ደግሞ ሼር አድርጉ። ላይክ በማድረግ ጀምሮ ይህንን ቪዲዮ በ15 ደቂቃ አድርጌ እከፋፍላለሁ። ዩኒት 1ን እንደዛ አድርጌ በ15 ደቂቃ ቪዲዮ እጨርስና ከዛ በኋላ ዩኒት 2ን ደግሞ አንድ ላይ እንቀጥላለን እንደዛው እየቆራረጥን። ግን ዩኒት 1ን ልክ እንደጨረስኩኝ ጥያቄዎችን ከዩኒት 1 የወጡ ኤክሰርሳይሶችን ደግሞ በአንድ ቪዲዮ እንሰራለን። ከዛ ሙሉ ዩኒቱን ደግሞ በሙሉ የማይቋረጥና ነስቶፕ የሆነ አንድ ቪዲዮ ደግሞ ይሰራና በዛ መልኩ እያደረግን ነው የምንሄደው። ከኛ ጋር ቆዩ። እሺ ከዩኒት 1 እንጀምር። ኢንትሮዳክሽን ይላል። ያው ሰብስክራይብ ማድረግም እንዳይረሳ በዚሁ አጋጣሚ። ኦኬ ኢንትሮዳክሽን ላይ ምን ይላል? ዘ ሳይንስ ኦፍ ጂኦግራፊ ይላል እዚህ ጋር ዘ ሳይንስ ኦፍ ጂኦግራፊ። ኦኬ እንግዲህ ጂኦግራፊ የሚባለው ነገር ተምራችሁታል። ይህን ከዚህ በኋላ የምነግራችሁ ነገር ለእናንተ አዲስ አይደለም። ነገር ግን እዚህ ጋር ምን እንድታውቁ ተፈልጓል የሚለውን አነሳለሁ። ዲፊኒሽን ኤንድ ኮንሴፕትስ ይላል። ዲፊኒሽን ያው ትርጉም ነው አይደለ? ኮንሴፕት ሲባል ደግሞ ጭብጦች ወይም ደግሞ ጂኦግራፊ በሚባለው ሀሳብ ላይ ያሉ ጭብጦች። ከዲፊኒሽኑ እንጀምር። ይህን ነገር አውቀዋለሁ ብላችሁ አትዝለሉ። አንዳንድ ማይነር ነገሮችንም አትተው። እሺ ሪሚዲያል ተማሪዎች እዚህ ጋር ምን ይላል? ዲፊኒሽኑ ያው ከጂኦግራፊ ሩት ወርድ ይባላል። ይሄ እንደዚህ አይነት ዲፊኒሽን ሩት ወርድ ዲፊኒሽን ይባላል። ወይም ደግሞ ከስራው ቃል የሚገለጽ አገላለጽ ወይም ደግሞ ትርጉም ማለት ነው። ስራው ቃል ማለት ጂኦግራፊ የተመሰረተበት ቃል። ጂኦግራፊ የምትባለው ከሁለት ቃላቶች ነው፣ ከግሪክ ቃል ነው የመጣችው። ጂኦ ማለት እርዝ ወይም መሬት ምድር እንደማለት ነው። ግራፊክ ማለት ደግሞ ራይቲንግ ነው። ሶ ጂኦግራፊ ማለት የመሬት አጻጻፍ፣ መሬትን በጽሁፍ መግለጽ አይነት ነገር ነበረ መጀመሪያ ኢንቴንሽኑ ሲመጣ። ፍሮም ዘ አንሸንት ጥንታዊት ግሪክ፣ ከጥንታዊት ግሪክ ቱ ሞደርን ዴይ ጂኦግራፈርስ፣ እስከ ዛሬ ድረስ ያሉ ጂኦግራፈሮች ጂኦግራፊ ሃዝ ቢን ዲፋይንድ ዲፍረንትሊ፣ በጣም በተለያየ መንገድ ጂኦግራፊን ዲፋይን አድርገዋል። ሀወቨር ነገር ግን ዘ ቫሪየስ ዲፊኒሽን ሼር ሳም ኮመን አይዲያስ። ይኸውላችሁ ጂኦግራፊ ብዙ ዲፊኒሽን ቢኖረው ግን ሼር የሚደረጉ እና ወርልድ ዋይድ በዚህ ሰዓት በዓለም አቀፍ ደረጃ አክሰፕትድ የሆኑ የጂኦግራፊ ዲፊኒሽኖች ምንድን ናቸው? ለምሳሌ ይሄ እንዴት መሰላችሁ ፈተና ላይ የሚመጣው which of the following is true about geography according to እንትና ብሎ ሊያመጣ ይችላል። እንትና እንደገለጸው ከሆነ ስለ ጂኦግራፊ ትሩ የሆነው የትኛው ነው፣ ስለ ጂኦግራፊ ፎልስ የሆነው የትኛው ነው እያለ ሊመጣ ይችላል። ሶ በዛ መልኩ የሚመጡ ጥያቄዎችን ለመመለስ ይጠቅማቸዋል እንደዚህ አይነት አረዳድ ማለት ነው። ኦኬ እዚህ ጋር እስቲ ኢራቶሽንስ የሚባለው የምታወቅ ነው። ይሄ 11 መጽሐፍ ላይ ይመስለኛል 12 ላይ አለ። ጂኦግራፊን ምን ብሎ ነው? በቃ ባጭሩ ዲስክሪፕሽን ኦፍ ኤርስ፣ የመሬት ገለጻ። ዲስክሪፕሽን ያው ገለጻ አይደለም፣ የመሬት ገለጻ ነው ብሎ ነው የገለጸው። ኮንሳይስ ኦክስፎርድ ዲክሽነሪ እችን ያዟት በደንብ ፈተና ላይም አኮርዲንግ ቱ ኮንሳይስ እያለ ይመጣል ጥያቄዎች እና ኮንሳይስ ኦክስፎርድ ዲክሽነሪ ምን ብሎ ነው ጂኦግራፊን የተነተነው? ጂኦግራፊ ዘ ሳይንስ ኦፍ ዘ እርዝ ሰርፌስ፣ በቀላሉ it is the science of the earth surface ወይም ደግሞ የመሬት ገጽታ ጥናት ነው፣ ሳይንስ ነው ብሎ ነው የገለጸው። provision of an accurate orderly and rational description of distribution on the surface of the earth። በዛም አላበቃም። ምንድን ነው ያለው? it is a provision of an accurate ትክክለኛ የሆነ orderly፣ በኦርደር በቅደም ተከተል የተቀመጠ እንዲሁም ራሽናል ምክንያታዊ የሆነ ዲስክሪፕሽን ወይም ደግሞ ገለጻ ኦፍ ዲስትሪቢዩሽን የነገሮች ስርጭት በእርዝ ሰርፌስ ላይ ማለት ነው። ያንን ፕሮቫይድ የሚያቀርብ ነገር ነው። ፕሮቪዥን ኦፍ አን አኪዩሬት ማለት ትክክለኛ መረጃ ስለ መሬት የሚሰጠን የትምህርት የእውቀት ብራንች ነው፣ ክፍል ነው፣ ቅርንጫፍ ነው ጂኦግራፊ ብሎ ገልጿል። ማን? ሃርትሾርን የሚባል ሰውዬ። ኮንሳይስ ኦክስፎርድ ዲክሽነሪ ምንድን ነው ያለው? ኢትስ ሳይንስ ኦፍ ዘ እርዝ ሰርፌስ ብቻ ነው ያለው። ሃርትሾርን የሚባለው ደግሞ ኢትስ ብራንች ኦፍ ናውሌጅ
ዛት ኢዝ ኮንሰርን ዊዝ ዘ ፕሮቪዥን። ሶ እነዚህ ልዩነቶች ማወቅ አለባችሁ። ቢካውዝ ለምንድነው ይህንን ማወቅ ያለባችሁ? እያንዳንዱ ሰው ምን ብሏል የሚለውን ማወቁ አይከፋም። ሌላኛው የትስ የሚባል ሰው ደግሞ በ1968 በፈረንጅ አቆጣጠር ነው። ምንድነው ያለው? ጂኦግራፊ is the science that is concerned with the rational development and testing of theories። ቲዎሪዎችን ምን አለ? ጂኦግራፊ ማለት አለ የራሽናል ዴቨሎፕመንት የምክንያታዊነት እድገት፣ ቴስቲንግ ቲዎሪስ ማለት ቲዎሪዎችን የመሞከር ዳት ኤክስፕሌን ኤንድ ፕሬዲክት ዘ ስፓሻል ዲስትሪቢዩሽን ኤንድ ሎኬሽን። ስፓሻል ማለት ስፔስ ኤንድ ታይም፣ ሎኬሽን ኦፍ ቲንግስ ኤንድ ፌኖሜኖን ኦን ዘ እርዝ። ፌኖሜኖን ክስተት፣ በመሬት ላይ የሚከሰቱ ነገሮችን ጊዜና ሁኔታ ራሽናል በሆነ ወይ መግለጽን ከዚህ ጋር የተያያዘ ነገር ነው። ጂኦግራፊ ሳይንስ ነው፣ የጥናት ዘርፍ ነው ብሎ ነው ጂኦግራፊ ዲስኬስ ያደረገው ወይም ደግሞ ኤክስፕረስ ያደረገው። እንዲሁም ሎኬሽን ኦፍ ቲንግ የነገሮችን መገኛ የሚገልጽ ክስተቶችን፣ ጊዜያቸውን፣ ታይማቸውን በቃ ስፓሻል የሚባለውን ዲስትሪቢዩሽን የሚገልጸን ነገር ነው ብሏል። ሶ እዚህ ጋር ምን ይላል መጽሐፋችሁ? as you can see እንደምትመለከቱት each of these definition includes the idea that geography studies the earth። በቃ ሁሉንም which of the ለምሳሌ ምርጫ ላይ ሊመጣ ይችላል which of the following is true about all the definitions of geography ብሎ ሊመጣ ይችላል። ስለ ጂኦግራፊ ስለተባሉ ነገሮች ከሚከተሉት አንዱ እውነት ነው ብሎ ፈተና ላይ ጀነራል ጥያቄ ሊመጣ ይችላል። ሁሉም አንድ የሚስማሙበት እውነት አለ። ሁሉም ጂኦግራፊ እንዲህ ነው ብሎ የገለጹ ሰዎች አንድ የሚስማሙበት እውነት አለ። እሱም ምንድን ነው? ጂኦግራፊ መሬትን ስለ መሬት የሚያጠና ነው የሚለውን ያምናሉ። ሞስት ኦፍ ዘም ስፔሲፋይ ዘ እርዝስ ሰርፌስ ኦፍ ዘ እርዝ ኤምፋሳይዝ ዘ ፋክት ጂኦግራፊ ኢዝ ስፓሻል ሳይንስ። ስለ ስፔስ እና ስለ ታይም የሚያጠና ሳይንስ ነው ብሎ ኤምፋሳይዝድ ማለት አጽንኦት ሰጥተዋል። አጽንኦት እንደ ሚድ 20th ሴንቸሪ በ20ኛው ክፍለ ዘመን አጋማሽ እንደዚህ አይነት አገላለጾችን አትርሱ። በ20ኛው ክፍለ ዘመን አጋማሽ ላይ it becomes spatial science dealing with the arrangement and distribution of things and phenomena over the surface of earth። በ20ኛው ክፍለ ዘመን አጋማሽ አካባቢ ጂኦግራፊ ምን መሆን ጀመረ? ስፓሻል ሳይንስ ሆኖ ከምን ጋር ዲል የሚያደርግ አሬንጅመንት ኤንድ ዲስትሪቢዩሽን ኦፍ ቲንግስ፣ ከነገሮች አቀማመጥ ከኦርደር ከዲስትሪቢዩሽን ጋር የሚሄድ ሳይንስ ሆነ ማለት ነው። ጂኦግራፊ has now become a science that examines place and space። ዛሬ ላይ ጂኦግራፊ ምን አይነት ሳይንስ ነው? ፕሌስን እና ስፔስን ወይም ደግሞ ቦታን መገኛን እና ቦታን ስፔሲፋይ የሚያደርግ ኤግዛማይን የሚያደርግ የሚገልጽ ሆነ ማለት ነው። ኦን ዘ እርዝ ሰርፌስ በመሬት ላይ ኢን ሪሌሽን ቱ ከምን ጋር አሁን ሎኬሽን አለበት፣ መገኛ አለበት፣ ዲስትሪቢዩሽን የነገሮች ስርጭት፣ አሬንጅመንት አቀማመጣቸው፣ ኢንተራክሽን መስተጋብር፣ ኮዝ ኤንድ ኢፌክት ምክንያትና ውጤት፣ ፊኖሜናን ክስተቶች፣ እነዚህን ሁሉ ነገር ጠቅልል አድርጎ ስለ መሬት ላይ ስለሚደረጉ ነገሮች ጠቅልሎ የሚያጠናልን የትምህርት ክፍል ነው ጂኦግራፊ። ሞደርን ጂኦግራፊ ስፓሻል ቴምፖራል ኤሪያል ሳይንስ። ይህ ዛሬ ላይ ያለው ዘመናዊ ጂኦግራፊ ስፓሻል ቴምፖራል ኤሪያ ኦፍ ሳይንስ ነው። ኦኬ ይህን እንደዚህ ካልን አኮርዲንግሊ እንዲሁም ከዚህ ጋር በተያያዘ ማለት ነው ጂኦግራፊ እንዴት ሊተነተን ይችላል? ጂኦግራፊ ካን ቢ ዲፋይንድ አዝ ዘ ስተዲ ኦፍ ስፓሻል ዲስትሪቢዩሽን። በቀላሉ ጀነራል ዲፊኒሽን የጥናት ዘርፍ ነው። ምንን ነው የሚያጠናው? ስፓሻል ዲስትሪቢዩሽን። ስፓሻል ዲስትሪቢዩሽን ማለት ስለ ስፔስ እና ታይም ወይም ደግሞ ስለ ፕሌስ እና ስፔስ ስለ እነዚህ ነገሮች ስርጭት ኦፍ ቦዝ ፊዚካል አካላዊ ኤንድ ሂውማን ሜድ ቲንግስ ኤንድ ፌኖሜና ኦን ዘ እርዝ ሰርፌስ ሰዎች የሰሩትም ፊዚካሊ እነዚህ በኔቸር የሚገኙ ነገሮችንም ኤንድ ዘ ዌይ ዊ ኢንተራክት ኤንድ ኢንተርዲፔንደንስ ቢትዊን ናቹራል ኤንድ ሂውማን ኤንቫይሮንመንትስ እኛም ሰዎችም ሌሎችም እዚህ ምድር ላይ ያሉ እርዝ ሰርፌስ ላይ የሚርመሰመስ ነገር በሙሉ ያለውን ኢንተራክሽን መስተጋብሩን አንዱ በአንዱ ላይ ያለውን ኢንተርዲፔንደንስ ጥገኝነት። አሁን ለምሳሌ ሰዎች በፕላንት ላይ ዲፔንደንት ናዳል ምግባችን ምናምን ከምናገኘው ከእጽዋቶች ነው። ሶ ይህን ኢንተርዲፔንደንስን በደንብ አድርጎ የሚገልጽልን ነው። while making spatial investigation geographers ask at least the following 5 pertinent questions about the phenomena they studies። 5 ጥያቄዎችን ያነሳሉ ጂኦግራፈሮች ስለ መሬት ስለ ስፓሻል ኢንቨስቲጌሽን ሲመረምሩ ማለት ነው። አንደኛው ዌር አር ቲንግስ ሎኬት። ያው ሎኬሽን ጂኦግራፊ ሲባል ሁልጊዜም እንግዲህ የመገኛ ነገር አይረሳም። ሎኬሽን ከየት ነው ሎኬሽኑ? የት ነው? ዌር የት ነው? አንድ ነገር የት ነው የሚገኘው? ዋይ አር ዴይ ሎኬትድ ዌር ዴይ አር።
አሁን የተገኙበት ቦታ ላይ ለምን ተገኙ? ሌላ ቦታ ላይ ለምን አልተገኙም? ዌን ዲድ ዘ ቲንግስ ፍሮም መች ነው? ታይም ታይምንም ያነሳል። ዋት ቲንግስ አር ፋውንድ ዌር ምንድን ናቸው ነገሮች የሚገኙት? ደግሞ የት ነው የሚገኙት? ሀው አር ዴይ አሬንጅድ እንዴት ነው አሬንጅድ ሊሆኑ የቻሉት? ኢቮሉሽንም ያጠናል። አሁን መሬት መጀመሪያ እንደዚህ እንደዚህ ነበረች፣ ከዛ እንደዚህ እንደዚህ መጣ። ይህን ሁሉ ነገር የሚያነሳ ነው። ዋት ሜክስ ጂኦግራፊ ሳይንስ? እንግዲህ አንድ ነገር ሳይንስ ለመባል የሆነ መስፈርት አለው አይደለ? ሳይንስ ወይም ደግሞ የጥናት ዘርፍ ለመባል አንድ ነገር የሆነ የሚያስፈልገው ክራይቴሪያ አለ። ጂኦግራፊ ምንድን ነው ሳይንስ የሚያደርገው? ዋት ሜክስ? ይሄ ለምሳሌ ፈተና ላይ እንዴት ሊመጣ ይችላል? ዊች ኦፍ ዘ ፎሎዊንግ ኢዝ ዋን ኦፍ ዘ ፋክተርስ ዳት ሜክስ ጂኦግራፊ ሳይንስ ብሎ ሊመጣ ይችላል። ከሚከተሉት አንዱ ጂኦግራፊ ሳይንስ እንዲሆን ፋክተር ነው ብሎ ሊመጣ ይችላል። ይህንን እንዴት እንመልሳለን? እዚህ ጋር ባለው ሀሳብ ማለት ነው። ሳይንስ መጀመሪያ ምንድን ነው? ሳይንስ የሚባለው ነገር ሲስተም ኦፍ አኪሪንግ ናውሌጅ፣ ስራው ሳይንቲፊክ መተድስ ሳይንቲፊክ መተዶችን በመጠቀም ይህንን ሳይንቲፊክ መተድ ያው ከኦብዘርቬሽን ይጀምራል። ኤክስፐሪመንት አለው ምናምን፣ ከዛ ፋይናሊ ውጤት ሪዛልት አውትፑት ምናምን አለው እና ሳይንስ የሚባለው ነገር ሲስተም ኦፍ አኪሪንግ ናውሌጅ ነው። እውቀትን የምናገኝበት ዘዴ ነው ሳይንስ የሚባለው። ፈርስት ላይ ማወቅ አለብን። ኢት ኢዝ ሲስተም ኦፍ አኪሪንግ ናውሌጅ ስሮ ሳይንቲፊክ ዋት መተድስ ምንን በመጠቀም ሳይንሳዊ መንገዶችን በመጠቀም ምንን የምናገኝበት ነው? እውቀትን የምናገኝበት ነው። ዲስ ሜተድስ ኢንቮልቭ ኦብዘርቬሽን። እነዚህ መንገዶች ምን ያካትታሉ? ኦብዘርቬሽን፣ መጀመሪያ መልከታ አለ። ሳይንስ ሲጀምር አንድን ነገር ተመልክተን ነው። ከዛ አይደንቲፋይ እናደርጋለን። ከዛ ዲስክራይብ እናደርጋለን። ከዛ ኤክስፐሪመንት እናካሂዳለን። ዘን ቲዎሬቲካል ኤክስፕላኔሽን እንሰጣለን ስለ ፌኖሜኖ ማለት ነው። ሳይንስ ይሄ ነው። እና ጂኦግራፊ እንዴት ነው ታዲያ ሳይንስ ሊሆን ይችላል? ጂኦግራፊ ኢንቨስቲጌት ፋክትስ ኤንድ ሪሌሽንሺፕ ሪሌትድ ቱ ፊዚካል ኤንድ ሶሻል ፌኖሜና ኤንድ ኤግዛማይን ዘር ዲስትሪቢዩሽን አክሮስ ዘ ወርልድ ኤንድ ቼንጅ ኦቨር ታይም። ጂኦግራፊ ምን ያደርጋል? ኢንቨስቲጌት ያደርጋል። እነዚህን ፋክቶችን እና ሪሌሽንሺፖችን፣ ግንኙነቶችን በፊዚካል ሆነ በሶሻል ክስተቶች ያሉትን ማለት ነው ኤግዛማይን ያደርጋል። እንዲሁም በዓለም አቀፍ ደረጃ ያላቸውን ዲስትሪቢዩሽን በጊዜያት መካከል ኦቨር ታይም የመጣውን ነገር ፋክቶቹን ሁሉ ስለሚያጠና እንደ ሳይንስ ሊቆጠር ይችላል። ምን ይላል እዚህ ጋር? the main tools geographers use to gather and analyze information are ዋና እንደ መሳሪያ ጂኦግራፈሮች ኢንፎርሜሽን መረጃን ለመሰብሰብ የሚጠቀሙት አንደኛ በመልከታ ነው፣ ኦብዘርቭ ያደርጋሉ። ከዛ ሲስተማቲክ የሆነ ዲስክሪፕሽን ይሰጣሉ። ኦብዘርቭ ለምሳሌ እኔ 11ኛ ክፍል ላይ አንድ አስተማሪ እኔ አልረሳም የተሰጠኝ ነገር ነበረ። ስለዚህ ስለ ሳይንቲፊክ መተድ ይኸውላችሁ፣ ለምሳሌ አንድ ሰው መመራመር ፈለገ። ለምንድን ነው ጨረቃ ማታ ማታ የምታበራው የሚለው? ይህንን ለማለት ኦብዘርቬሽኑን እንዴት ነው? ጨረቃን መመልከቱ ኦብዘርቬሽን ነው። ከዛ ሲስተማቲክ ዲስክሪፕሽን ሰጠ። ኦኬ የጨረቃ ብርሃን ለምሳሌ እንደዚህ የጨረቃ ብርሃን ደከም ያለ ስለሆነ በቀን ብዙም ላይ ስለሚችል በማታ ታበራለች። ጨለማ ስለሚበረታ ብርሃኗ በቀላሉ ይታያል የሚል ሲስተማቲክ ዲስክሪፕሽን ሰራ። ከዛ እንደገና ደግሞ ሲስተማቲክ ሪካርዲንግ እና ማፒንግ። በቃ ይሄ አሁን ይሄ በጂኦግራፊ ሲመጣ ነው ሪካርዲንግ እና ማፒንግ። ግን በሳይንስ ላይ ደግሞ ሲመጣ ኤክስፐሪመንት ነው የሚያካሂደው፣ ጥናት ያካሂዳል። ማታ ላይ ቁጭ ብሎ የሆነ ነገር መቅረጽ ሊሆን ይችላል ምናምን። ከዛ ጥናት ያካሂድና ከዛ ደግሞ ግምት የሰጠውን ሃይፖቴቲክ ወይም ደግሞ ሃይፖዚስ የሚባለውን የሰጠውን መላምት በኤክስፐሪመንት ቼክ ያደርጋል ማለት ነው። ከዛ መጨረሻ ላይ የመጣውን ውጤት ነው ቬሪፋይ ወይም ደግሞ ፖስት የሚያደርገው የሚያወጣው ማለት ነው። ሶ ይሄ ነው ሳይንቲፊክ መተድ። ጂኦግራፊም ልክ እንደዚሁ ነገሮችን ኦብዘርቭ አድርጎ ከዛ ሲስተማቲካሊ የሆነ ነገር ገልጾ ከዛ ደግሞ ያንን ነገር በማፒንግ በምን ሪከርድ አድርጎት ከዛም ፋክቱን ነው ለሰዎች የሚያደርሰው እና ከዚህ አንጻር ነው ጂኦግራፊ ሳይንስ ሊባል የቻለው። አሁን እዚህ ቪዲዮ ላይ ምን አየን? ጂኦግራፊ ምንነትን፣ ጂኦግራፊን የተረጎሙበትን መንገድ። ብዙ ሰዎች ጂኦግራፊን ተርጉመዋል። ሁሉም ይስማሙበት ደግሞ ጂኦግራፊ እርዝ ሳይንስ መሆኑን ይስማማሉ ብለናል። ጂኦግራፊ ለምንድን ነው ሳይንስ የሆነው ብለን ደግሞ አንስተናል። ጂኦግራፊ ሳይንስ የሆነበት ምክንያት ደግሞ እንደ ሳይንስ በመጠየቅ በምልከታ ጀምሮ በኤክስፐሪመንት ተሄዶ መጨረሻ ላይ ደግሞ የሆነ ውጤት ላይ የሚደርስ የትምህርት ዘርፍ ስለሆነ ጂኦግራፊ ሳይንስ ተብሎ ይጠራል ብለን ደምድመናል ማለት ነው በዚህኛው ቪዲዮ። ቀጣኛዋ ደግሞ 15 ደቂቃችን ምን ላይ ፎከስ ያደርግልናለች ማለት ነው?
እችን ብራንችስ ኦፍ ጂኦግራፊ የጂኦግራፊ ኮር ብራንቾች እንዴት ናቸው የሚለው እኔ ዝም ብዬ እንዲያው መሮጥ ምናምን ከብዶኝ አይደለም። ባይዘው ዩኒት ዋንን በ10 ደቂቃ መጨረስ ይቻላል። ግን ልጆች በደንብ አውቀን በደንብ ተረድተን መሄድ አለብን። ምክንያቱም እናንተ አሁን ያላችሁበት እያንዳንዷን ዲቴል በደንብ መረዳት ያለባችሁ ጊዜ ነው። አሁን ጊዜ ካላችሁ እንደውም ይሄን ቪዲዮ ድጋሚ ማየት ካለባችሁ እዩ። ብቻ ግን አውቃችሁ እንድታልፉ ያው እዚች ጋር ነው ያቆምነው። ቴክ አድርጌያለሁ። ብራንች ኦፍ ጂኦግራፊ ከሚለው ጀምሮ ደግሞ በቀጣኛው ቪዲዮ ቆንጆ አድርገን አሁን ከአሁኑ በተሻለ አቀራረብ ደግሞ እንመጣለን። አይረሳ ሰብስክራይብ ማድረግ። በቀጣኛው ላይ እንገናኝ።